4000 ዋች አወር ማግኘት እጅግ በጣም ከብዷችሁ ሊሆን ይችላል። ነገር ግን በዚህ ቪዲዮ ምን ያህል ቀላል እንደሆነ ብነግራችሁስ? ከናንተ የሚጠበቀው ምነግራችሁን እያንዳንዱን ነገር መተግበር ብቻ ነው። በቅድሚያ እንዴት በቀላሉ 1000 ሰብስክራይበር እንደምታገኙ ነግራችኋለሁ። መጀመሪያ ላይ ግን ሰብስክራይበር ላይ ያላችሁን አመለካከት መቀየር ይኖርባችኋል። ዩቲዩብ ስትጀምሩ ሰብስክራይበር ቁጥር ላይ ማተኮር የለባችሁም። ይልቁንስ ማተኮር የሚኖርባችሁ የቪዲዮ ቪው ላይ ነው። ምክንያቱም ቪው ሲኖራችሁ ነው ሰብስክራይበር ልታገኙ የምትችሉት። ማንም ሰው የእናንተን ቪዲዮ ሳይመለከት ሰብስክራይብ አያረጋችሁም። የእናንተን ቪዲዮ ከተመለከቱ ሰዎች በአማካኝ እናንተን ሰብስክራይብ ሊያደርጉ የሚችሉት ሰዎች 2% ናቸው። ይህም ማለት በአጠቃላይ ቻናላችሁ ላይ የጫናችሁት ቪዲዮ ከ50,000 በላይ ቪው ሊኖረው ይገባል 1000 ሰብስክራይብ በቀላሉ ለማግኘት። ስለዚህ ቪው ማሳደግ ይኖርብናል። እንዲሁም 2% የነበረውን የሰብስክራይብ መጠን ማሳደግ ይኖርብናል። ይህን ደግሞ እንዴት እንደምናደርግ አሁን ነግራችኋለሁ። ቪው ለማግኘት ቫይራል የሆነ ቪዲዮ መስራት አለባችሁ። ይህም ወደ መጀመሪያው ስቴፕ ይወስደናል። የመጀመሪያው ስቴፕ ቫይራል የሆነ የቪዲዮ አይዲያ መፈለግ። ሚስተር ቢስት እንደተናገረው ዩቲዩብ የአይዲያ ቢዝነስ ነው። ማለትም ዩቲዩብ የሀሳቦች ንግድ እንደማለት ነው። ስለዚህ ቫይራል አይዲያ እንዴት እናገኛለን ለሚለው ጥያቄ ሆት ዶግ ሜትድ መጠቀም። ዩቲዩብ ላይ ቫይራል የሆነ ሀሳብ ከሰሩ ትላልቅ ዩቲዩበሮች ጋር ሳይሆን መፎካከር የሚኖርባችሁ በጣም አሪፍ አይዲያ አሪፍ ያለው ሆኖ ነገር ግን ኤዲቲንግ አሪፍ ያልሆነ እንዲሁም አሪፍ ያልሆነ ተምኔልና ታይትል የተጠቀመ ቪዲዮ መፈለግ። ከዛ ያንን አይዲያ በመውሰድ እናንተ አሪፍ ኤዲቲንግ፣ አሪፍ ታይትልና ተምኔል እንዲሁም በጣም ምርጥ በሆነ መልኩ ለተመልካች ማቅረብ። እመኑኝ ይህን መንገድ ከተከተላችሁ በጣም ብዙ ቪው ታገኛላችሁ፣ እንዲሁም በጣም ብዙ ሰብስክራይበር ማግኘት ትችላላችሁ። ይህን እምላችሁ እኔ ተጠቅሜው ስለሰራልኝ ነው። አሁን ወደ ሁለተኛው ክፍል እናልፋለን። ሾርት ቪዲዮ በመጠቀም በቀላሉ 1000 ሰብስክራይበር ማግኘት። ዩቲዩብ ላይ ሾርት ቪዲዮ በቀላሉ ቫይራል ላይ መውጣትና ብዙ ሰብስክራይበር የማግኘት እድላችሁን ከሎንግ ቪዲዮ በጣም የተሻለ ነው። ስለዚህ በቀላሉ 1000 ሰብስክራይበር ማግኘት የምትፈልጉ ከሆነ በፊት የሰራችሁትን ሎንግ ቪዲዮ ወደ ሾርት በመቀየር ቢያንስ ከአንዱ ቪዲዮ ከ3 እስከ 5 ሾርት ቪዲዮ ማግኘት ትችላላችሁ። ይህን ካረጋችሁ እጅግ በጣም በአጭር ጊዜ ውስጥ 1000 ሰብስክራይበር ማግኘት እድላችሁ በጣም የሰፋ ነው የሚሆነው። ምክንያቱም ሾርት ቪዲዮዎች ከሎንግ ቪዲዮ በላይ ቫይራል ላይ መውጣት እድላቸው እጅግ በጣም ከፍተኛ ነው። አሁን ወደ ሶስተኛው ክፍል እናልፋለን። ሰዎች የሚፈልጉትን ቪዲዮ መስራት። ዩቲዩብ ስትጀምሩ በጣም መጨነቅ የሚኖርባችሁ ለሰው ይዛችሁ የምትመጡት ሀሳብ ላይ ነው። ሶስተኛ ሰዎች የሚፈልጉትን ቪዲዮ መስራት። ዩቲዩብ ስትጀምሩ በጣም መጨነቅ የሚኖርባችሁ ለሰው ይዛችሁ የምትመጡት ሀሳብ ላይ መሆን ይኖርበታል። ምክንያቱም ሰዎች የሚፈልጉትን ቪዲዮ የምትሰሩ ከሆነ ቪውና ሰብስክራይበር ምንም አያሳስባችሁ፣ በጣም በቀላሉ ማግኘት ትችላላችሁ። ብዙዎቻችሁ የምትሰሩ ስህተት ዩቲዩብ ስትጀምሩ አሪፍ ካሜራ፣ አሪፍ ማይክ፣ አሪፍ ስቱዲዮ ማዘጋጀት ላይ ነው እንጂ አሪፍ ሀሳብ ማዘጋጀት ላይ አይደለም። ስለዚህ በፈለጋችሁት ጊዜ ውስጥ 1000 ሰብስክራይበርና 4000 ሰዓት ማግኘት ከባድ ይሆንባችኋል። ስለዚህ እንደነገርኳችሁ በቅድሚያ ሰዎች ምን ማየት ይፈልጋሉ የሚለውን ጥናት አድርጉ። ለምሳሌ ለብዙ ሰው ችግር መፍትሄ የሚሆን ነገር እንዲሁም ሰዎች ይህን ነገር ቢያዩ ይጠቅማቸዋል ወይም ያዝናናቸዋል እንዲሁም ያስደስታቸዋል ብላችሁ የምታስቡትን ሀሳብ ማዘጋጀት። ከዛ በስልካችሁ አሪፍ ድምጽ በመቅዳት በቀላሉ ዩቲዩብ ቪዲዮ መስራት ትችላላችሁ። ከዛ ያንን ቪዲዮ ዩቲዩብ ላይ በመጫን በእርግጠኝነት እጅግ በጣም ብዙ ቪው ማግኘት ትችላላችሁ። ወደ አራተኛው ክፍል ስናመራ ሪቴንሽን መጨመር። ሪቴንሽን የሚባለው አሁን ምስሉ ላይ የምትመለከቱት ግራፍ ነው። ዩቲዩብ ላይ እጅግ በጣም ወሳኝና ጠቃሚው ሪቴንሽን ነው። ምክንያቱም ይህ የሚያሳየው ሰዎች የእናንተን ቪዲዮ ለምን ያህል ጊዜ ቁጭ ብለው ተመለከቱት የሚለውን ነው። ዩቲዩብ የሚጨነቀው ስለ አንድ ነገር ብቻ ነው። ይህም ተመልካቾች ቪዲዮ እስከ መጨረሻ ቁጭ ብለው ተመልክቷል ወይስ ቪዲዮ እንደጀመሩ ነው ጥለው የወጡት የሚለውን። ይህን ካየ በኋላ ብዙ ተመልካች ቪዲዮን እስከ መጨረሻው ቁጭ ብሎ ከተመለከተ ዩቲዩብ የእናንተን ቪዲዮ በጣም ለብዙ ሰው ያደርስላችኋል። ነገር ግን ብዙ ተመልካች ቪዲዮ እንደገቡ ጥለው ከወጡ ዩቲዩብ እናንተን ቪዲዮ ለማንም አያደርስም። ስለዚህ ምንም አይነት ቪው አይኖራችሁም ማለት ነው። አሁን ይህንን ሪቴንሽን እንዴት ማሳደግ ትችላላችሁ ወደሚለው ወሳኝ ጥያቄ ስንሄድ የመጀመሪያው 30 ሰከንድ እጅግ በጣም ወሳኝ ነው። ምክንያቱም ተመልካቾቻችሁ ልክ ቪዲዮን ተጭነው እንደገቡ የመጀመሪያው 30 ሰከንዶች ካልተመቻቸው ጥለው ይወጣሉ። ይህም ለእናንተ ትልቅ ጉዳት ነው። እናም የመጀመሪያውን 30 ሰከንድ ላይ እጅግ በጣም መጨነቅ ይኖርባችኋል። እናም የመጀመሪያው 30 ሰከንድ ላይ ተመልካቾቻችሁን መያዝ ይኖርባችኋል። ይህንን ለማድረግም ለሰው የሚሰለች ኢንትሮ መጠቀም የለባችሁም። ስለራሳችሁ በፍጹም ማውራት የለባችሁም። ለምሳሌ ያክል ስለራሳችሁ እንዲህ ነኝ ከዚህ ነው የመጣሁት ምናምን ብላችሁ ማውራት የለባችሁም። ተመልካች ተምኔልና ታይትል አይቶ ሊመለከት ስለገባው ቪዲዮ ብቻ ነው ማውራት የሚኖርባችሁ። ይህንንም በመተወሩበት ሰዓት ላይ ሰዎቹን አጓግቶ እስከመጨረሻው ቪዲዮ እንዲመለከቱት የሚያደርጉ አይነት የተለያዩ አይነት ሁኮችን መጠቀም ይኖርባችኋል። ይህንን ካረጋችሁ እመኑኝ በጣም
ብዙ ቪውና ሰብስክራይበር ማግኘት ትችላላችሁ። ስለ ሰብስክራይበር ይሄን ያህል ካልኳችሁ አሁን በቀጥታ ወደ ዋች አወር እንሄዳለን። እንዴት 4000 ዋች አወር በቀላሉ ማግኘት ትችላላችሁ? ዩቲዩብ ላይ 4000 ዋች አወር ለመድረስ ምን ያህል ቪው ያስፈልጋል የሚለውን ጥያቄ ልመልስላችሁ። 4000 ሰዓት ማለት 240,000 ደቂቃ ነው። እጅግ በጣም ብዙ ሊመስል ይችላል፣ ነገር ግን ቀላል ነው። ይህም በቀላሉ እንዲገባችሁ የምታዩትን ቴብል አዘጋጅቼላችኋለሁ። እንበልና የ10 ደቂቃ ቪዲዮ ብትሰሩ አቨሬጅ ቪው ዱሬሽን ወይም ኤቪዲ 20% ቢሆን ማለትም የናንተ የ10 ደቂቃ ቪዲዮ የሚመለከቱት ተመልካዮች በአማካኝ 2 ደቂቃ ቢመለከቱ የሚያስፈልጋችሁ የቪው መጠን 120,000 ነው። ይህንን 120,000 ለ2